ታዋቂው ቲክቶከር ከመንሱር ጀማል ጋር የነበረው የውል ስምምነት ዛሬ መፈጸሙ ተሰምቷል። በርካታ ኢትዮጵያውያን ያገዙት ታዋቂ ቲክቶከር በዛሬው ዕለት እጅግ በሚያስደስት ሁኔታ ውላቸው መፈጸሙ ተሰምቷል። ይህም በተመለከተ እጅግ ሰበር መረጃ ይዤላችሁ መጥቻለሁ። አብራችሁን ቆዩ። በሌላ መረጃ ስናቀና በርካታ ሰዎች የአርቲስቶችን የሰርግ ፕሮግራም ተቃወሙ። እንግዲህ አርቲስቶች በጣም እያበዙት ነው፣ በዚህ የሚቀጥሉ ከሆነ እጅግ ያሳዝናል በሚል በርካቶች ስሞታቸውን እያቀረቡ ይገኛሉ። እነዚህ አርቲስቶች እነማን ናቸው? በቅርቡ የተጋቡ ናቸው። ስለነሱ ጉዳይም አዲስ መረጃ አለኝ። በሌላ መረጃ ቀና አንዲት አትሌት ማለት ነው የተሰጣትን ሽልማትና ወርቅ ለስውሯ ማርያም በአውደ ምሕረት ላይ መስጠቷ ተሰምቷል። ይህም በርካቶችን አስደስተዋል። በዚህ ጉዳይ የምናወራው መረጃ አለን። ውድ የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ? በአገር ውስጥም በውጭ ሀገር የምትገኙ ኢትዮጵያን በጠቅላላ ዛሬም እንደተለመደው የሳምንቱ ወሬዎችንና በርካታ ቁም ነገሮችን ይዘንላችሁ መተናል። ሁሌም እንደተለመደው ይህን ቪዲዮ ላይክ በማድረግና ሰብስክራይብ ያላደረጋችሁን ሰብስክራይብ እንድታደርጉኝ በእግዚአብሔር ስም እየጠየኳችሁ የምንጊዜም ወዳጃችሁ ሚኮ ፕሮግራሞችን አሰናድቶ ተገኝቷል። እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። ወደ ሌላኛው መረጃ ስናቀና በዶክተሮች ጉዳይ ነው። እንግዲህ ዶክተሮች በዚህ ሳምንት በርካታ ሆስፒታሎች ላይ የሥራ ማቆም አድማ እንዳካሄዱ የሚታወቅ ነው። ይህን ተመልክቶ አንድ በሶሻል ሚዲያ ላይ የሚታወቅ ግለሰብ ማለት ነው ዶክተሮችን የተናገራቸው ንግግር በርካቶችንም አስቆጥቷል። ምን ተናገረ? እስቲ አዳምጠን እንምጣና እውነት ነው ወይስ ሐሰት ነው የሚለውን ለእናንተ ተወላችኋለሁ። አዳምጡት። ሐኪሞች ወይም ዶክተሮች ደሞዝ ያንሳቸዋል? አዎ ያንሳቸዋል። እውነቱን እንነጋገር ከተባለ ግን በመንግስት ሆስፒታል ውስጥ ሐኪሞች አፌን ሞልቼ የምናገረው ለዘመናት እልም ያሉ ሌቦች ናቸው። የመጨረሻ ሌቦች ናቸው። ሊያውም ነፍስ አስይዘው የሚበሉ ሌቦች። ተምረን ስለምትሉት ነገር እናንተም ተምራችኋል በራሳችሁ ጎራ። አዎ ጥሩ ነው። ሌላውም ደግሞ ተምሯል። አገር በዶክተር ብቻ አትቆምም። ለነፍስ ነው ለምናምን ነው የሚባለው። ወታደሩም ለነፍስ ነው። እንዲያውም እሱ ነፍሱን ሰጥቶ ነው። እናንተ ከሞተባችሁ እኮ በቃ አለቀ፣ የቻላችሁትን ያህል ነው የምትረዱት። እሱ ደግሞ ነፍሱን አስይዞ ነው። አልተጎዳችሁም፣ በእውነት ተጎድታችኋል፣ በደሞዝ ተጎድታችኋል። ግን እውነቱን እንነጋገር ከተባለ ግን አንድ የመንግስት ሐኪምን ዶክተሩን የምትለዩት በምንድን ነው? መንግስት ሆስፒታል ስትሄዱ እውነቴን ነው፣ በመለጠጥ እኮ ነው። ለጠጥ ካለ ዶክተር ነው። ከሌላው ከነርሷ ከምኑ የምትለዩት በመለጠጥ ነው። እሱ ዶክተር ደግሞ የግል ክሊኒክ ውስጥ ሄዳችሁ ብታገኙት ስትሬቸሩ ከመምጣቱ በፊት በጀርባዬ ልዘል ብሎ ጠብር ግፍ የሚል ድራማ የሚሰራ አክቲቪስት ነው። አዎ ሌቦች ናቸው ስላችሁ በመንግስት ሆስፒታል፣ በተለይ አሁን ምኒልክ ሆስፒታል እኔ ያነሳሁት ካሜራ አለ፣ አወጣዋለሁኝ። የቆየ ነው። የሚገርማችሁ በመንግስት ሆስፒታል ውስጥ በተለይ ምኒልክ ሆስፒታል የተጎዳ የቆሰለ ምናምን ይመጣል። ድንገተኛ ክፍል ያሉ ዶክተሮች ተደርድረው እንዴት እንደሚግጡ ነው የሚያስቡት። ደም እየፈሰሰ እነሱ የሚግጡትን ነው የሚያስቡት። ያስታውቃሉ። እዛ ጋር ካርቶን ሙሉ መድኃኒት ያዛሉ ከ15 ደቂቃ በኋላ እንደሚሞት ላወቁት ሰው። ከዛ በኋላ ሌብነታቸውን ያጣጥፋሉ። አንድ ነገር ልንገራችሁ፣ ሁሉም ላይሆኑ ይችላሉ ልትሉኝ ይሆናል። እኔ ደግሞ ሁሉም ነው ብለው ለምን ቢባል በእኔ ፕሪንሲፕል፣ በእኔ መርህ፣ መንግስትም ይሁን ማንም ይሁን በእኔ መርህ ማለት ነው። በእኔ መርህ ምክንያት ይሄ መርህ ደግሞ መጽሐፍ ቅዱሳዊ ነው። ሁሉም ሰው የሚቀበለው መርህ ነው። ጥሩ ህሊና ያለው በእኔ መርህ ሲሰርቅ እያየው ቆሞ እኔ ከውጭ ሆኜ የታዘብኩት ሰውዬ ውስጥ አብሮት ቁጭ ያለው እኔ ሌባ አይደለሁም አልሰርቅም ሌሎቹ ናቸው የሚሰርቁት ቢል ውሸታም ነው። ለምን ቢባል ሲሰርቁ አለማጋለጥ ራሱ የሌብነት አንዱ ክፍሉ ነው። ከደጅ ያለነው ይሄንን ሚስጥር ካወቅን ውስጥ ያላችሁትማ እንዴት ታውቁ? ነርሶች ምናምን ደግሞ አቀነባባሪ ናችሁ። ወደ ግል ክሊኒኮች የምትልኩት ለተራ ነገር አልትራሳውንድ ብላችሁ ነው። አንድ ጊዜ አንዲት ልጅ ታማ የት ከጳውሎስ አስኮ መንደር ውስጥ ሄደን እውነት ሌላ ክሊኒክ ጠፍቶ ነው? ደሞስ ትንንሽ ክሊኒክ ትንንሽ ዳስ ቤት የነበራችሁ በአጠቃላይ ትልልቅ ህንጻ አልከፈታችሁም? ለምን ቢባል ከስተመሮቻችሁ በስተውላችሁ ብቻ ሳይሆን እንዲሁ በባጤ ቆጡ ምክንያት የማይታዘዝ መድኃኒትን እያዘዛችሁ ማለት ነው። ሰውን ተመላላሽ ታደርጉታላችሁ። ጤናማውን ሰው ማለት ነው። አዎ ይከፈላችሁ፣ ጥሩ ነው። አዎ ግን እናንተም ቢሆን ሌብነታችሁን አቁሙ። ግለሰብ ዶክተሮች ሌባ ናቸው፣ ነርሶች ደግሞ አቀሳሳሪ ናቸው በማለት ሐሳቡን ገልጿል። እናንተ ምን ትላላችሁ? ኮሜንት ላይ ይሄ ሰው ትክክል ነው የምትሉ ሐሳባችሁን ግለጹ። ትክክል አይደለም የምትሉ ሐሳባችሁን ኮሜንት ላይ እንድትገልጹ ፈልጋለሁ። እስቲ ደግሞ ዶክተሮቹን የሚያሞግሱ ደግሞ ሌሎችም ቪዲዮዎች እየተሰሩ ይገኛሉ። እሱን ላሰማችሁ። እስቲ ኮሜንት ላይ ግን ሐሳባችሁን ስጡ። ዶክተሮች እንዴት ሆነላችሁ? እኔ እንደዚህ ተቆርቆሬ የማወራላችሁ ከእግዚአብሔር በታች ስለሆናችሁ ነው። በተለይ ለኔ ባለውለታ ናችሁ። በአንድ ወቅት በወጣትነቴ ኮማ ውስጥ ገብቼ
ኦልሞስት በቃ ሞቼ ነበርና ደሴ ሆስፒታል ተኝቼ በእናንተ እርዳታ፣ በእናንተ ትብብር፣ በእናንተ ቀናነት ከሞት አፋፍ ድኜ ይኸው እዚህ ዕድሜ ላይ ስለደረስኩኝ ነው። እውነት ሳስበው የእናንተ ደግነት በጣም 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 ከሚገባው በላይ ይጋነንብኛል በውስጤ እና ስላሳዘናችሁኝ ነው። ይቅርታ። ለማንኛውም ዛሬ እንግዲህ ወደ ተከበራችሁ ተመልካቾቻችን እንደሰማችሁት ነው። በዚህ መልኩ ደግሞ የሚያሞግሳል ባለ እውነታዬ ናቸው የሚላል። እናንተ ከየቱ ወገን ናቸው? ዶክተሮች እውነትስ ሌባ ናቸው? ነርሶች አቀሳሳሪ ናቸው ነው? ዶክተሮች መልካም ናቸው? እስቲ እናንተ በመንግስት ሆስፒታልም በግል ሆስፒታል ያጋጠማችሁን ኮሜንት ላይ ሁላችሁም እንድጽፉልኝ ይፈልጋሉ። በሐቀኝነት ዶክተሮች ጥሩ ናቸው? ይገባቸዋል? ደሞዝ ይገባቸዋል? አዎ። ግን አሁን እነዚህ ሁለቱ የሚናገሩት ከየትኛው ወገን ናችሁ? እኔ ሐሳብ አልሰጥም። እስቲ እናንተ ኮሜንት ላይ ሐሳባችሁ ስጡ። ወደ መረጃችን ስንሸጋገር ደግሞ አንድ ታዋቂ ቲክቶከር ማለትም ናሆም ፎንቲ የተባለ በበርካቶች ዘንድ የሚወደድ ቲክቶከር ከፊንቴክ ኢትዮጵያ ወይም ማለትም ከመንሱር ጀማል ጋር የውል ተስማምቶ ነበረ። 1 ሚሊዮን ተከታይ ከገባ 500,000 ብር ለመስጠት ተፈራርሞ እንደነበር የሚታወቅ ነው። ይህን ተመልክቶ እንግዲህ ናሆም ፎንቲ በ4 ቀን ውስጥ 400,000 በመጨመር 1 ሚሊዮን በመግባት 500,000 ብር ለመሸለም በቅቷል ማለት ነው። እስቲ ይህን መረጃ አዳምጠን እንምጣ። ናሆም ፎንቲ በዛሬው ዕለት አዳማ በመገኘት እንደምትመለከቱት 500,000 ብር ከፊንቴክ ኢትዮጵያ ከመንሱር ተቀብሏል። በርካታ ሰዎች እንግዲህ መንሱር አይሰጥም ሳክስ ነው ለምትሉ ይሄው ደረሰኝ። ይሄ እንግዲህ በናሆም ስልክ ላይ የገባው ደረሰኝ ነው። ይሄው 500,000 ብሩ ተሰጥቶታል ማለት ነው። ናሆሜ እንኳን ደስ አለ። የሰው ደስታ የሚያስደስታችሁ ሁላችሁም ኮሜንት ላይ የገባችሁ ናሆሜን እንኳን ደስ አለ በሉት። እኔንም እንግዲህ እንደተመለከታችሁት ናሆም ፎንቲ ማለት ነው ከመንሱር ጀማል በዛሬው ዕለት 1 ሚሊዮን ተከታይ በመግባቱ ምክንያት ማለት ነው 500,000 ብር ለመቀበል በቅቷል። ይሄ ደግሞ የሚያሳየው በርካታ ደጋግ ኢትዮጵያን እንዳሉ ነው። እንግዲህ ይሄን የተመለከቱ ኢትዮጵያን የናሆም ፎንቲን አካውንት ፎሎ በማድረግ በ4 ቀን ውስጥ 400,000 ተከታይ በመጨመር ካለው ላይ ማለት ነው 1 ሚሊዮን አስገብተውታል። ይሄ ደግሞ ሁሉም ላይ መተግበር አለበት። እኔ አሽቋላጭ ህዝብ እውነት ሰው ለሰላሽ ቀብጥ የምታሽቀብጡ ሳይሆን ላለውም ለሌለውም ለተቸገረውም ለዳውም ሁሉም ላይ እኩል ብትሳተፉ ጥሩ ነው ብዬ አስባለሁ። ናሆም ፎንቲ እንኳን ደስ ያለ። በዚህ አጋጣሚ መንሱር ጀማልም ቃልን ስለፈጸም እጅግ አድርገን እናመሰግናለን። ጥሩ መረጃችን የምንሸጋገረው አሁን ደግሞ በስውሯ ማርያም ማለት ነው በርካታ ተአምር እየተፈጸመ ይገኛል። እንግዲህ አንዲት አትሌት ማለት ነው በስውሯ ማርያም በጣም ብዙ በረከትና ተአምር ስላገኘች ወርቋን ለስውሯ ማርያም ሰጥታለች። እስቲ ይህን መረጃ አዳምጠን እንምጣ። ኮሜንቱን ስውሯ ማርያም እያላችሁ አጥለቅልቆልኝ እስቲ። እቺ የምትመለከቷት እህታችን አትሌት ነኝ። ስውሯ ማርያም ድንግል ማርያምን አውቃት ነበር። ለውድድር ልዘጋጅ ስል እታመማለሁ። እየተለማመድኩ ያለ ያመኛል። እንደዚህ ብዬ ድንግል ማርያምን ተማጸንኳት። ሁሉ ነገር ተሳክቶልኝ ለውድድር በውጪ ባለም አቁመሽኝ ከ1 እስከ 3ኛ ከወጣው የተሸለምኩትን የወርቅ ሜዳሊያ አመጣለሁ ብዬ ተማጸንኳት። እንዲሁም ደግሞ በዓለማት ላይ ስለ አድኖሽን አውለበልባለሁ አልኳትኝ። ስውሯ ማርያም ስለቴን ሰማችኝ። 1ኛ ወጥቼ የተሸለምኩትን ወረቆ ላይ የወርቅ ሜዳሊያ አስገብቻለሁ። ከፍ አድርጋችሁ አመስግኑልኝ ብላለች። ክብር ለድንግል ማርያም ይሁን። እሷን የሰማች ድንግል ማርያም ሁላችሁንም ትስማ። ካለ ፕሮቴስታንቶች ይህን ቪዲዮ እያዳመጣችሁ ከሆነ በደንብ ስሙ። በደንብ ነው የእመቤታችን የቅድስት ድንግል ማርያም ምልጃ የሚሰራው። ተመልከቱ። ተሳለች፣ ሄደች፣ 1ኛ ወጣች። በቃ አያችሁ አይደለ? ጸሎት ሲሰማ ልክ እንደዚህ ነው፣ ከልብ ሲሰማ። እሷም ያለችውን ቃል ወርቁን መታ ለስውሯ ማርያም አስገባች። ይሄ ነው በቃ ክርስትና ማለት። እናታችን ቅድስት ድንግል ማርያም ወላዲታ አምላክ እመብዙኃን የሰማዩም የምድሩም ጌታ የወለደች እናታችን ቅድስት ድንግል ማርያም አዎ ታማልዳለች። በምልጃዋ እኛ ኦርቶዶክሲያን መቼም ቢሆን ተጠራጥረን አናውቅም። ኮሜንት ላይ ስውሯ ማርያም እያላችሁ አጥለቅልቁት። ዛሬ እንሸጋገር። በርካቶችን ያስቆጣው ሰርግ ነው፣ የአርቲስቶቹ ሰርግ ነው። እንግዲህ በጣም እኔ አርቲስቶች እንግዲህ በጣም እየባለጋችሁ ነው። ከምሬ የምላችሁ ኢትዮጵያዊነት የሚባል ነገር በጣም ለቀቅ እያለ ነው እና በቅርቡ የተጋቡ 1-2 አርቲስቶች አሉ። ሙሽሪቷ የለበሰችው ልብስ ግን በስመ አብ እንዴት እንደሚዘገን ፓንቷን በቃ ፓንቷን አሳይታለች ማለት ይቻላል። እርቃን ልብስ እንዴት ይለበሳል? ኧረ በስመ አብ። ለቤተሰብ ለእናትሽ ለአባትሽ እንዲሁ ለተመልካቾቻችሁ ትንሽ አታዝኑ? አታፍሩ? አይ እስቲ ተመልከቱት። ሰሞኑ ጋብቻቸውን ፈጽመዋል። እንደፈለጉት በፈለጉት አይነት መንገድ ጋብቻቸውን መፈጸም የነሱ ፍላጎትና ደስታ ነው።
ግን አንድ ቅር ያሰኘኝ ነገር ብቻ በዚህ ካየሁት ቪዲዮ ላይ ላጋራላችሁ። የመጀመሪያው እነዚህ ተጋቢዎች ወይም እነዚህ ጥንዶች አርቲስቶች ናቸው። በርካቶች ያያቸዋል፣ ይከታተሏቸዋል። በጣም ብዙዎቹ አድናቂ ሊኖራቸው ይችላል። ነገር ግን የተጋበዙትም ሚዜዎችም አብዛኞቹ አርቲስቶች ናቸው። በጋብቻቸው ቀን የተመለከትናቸውን ቪዲዮዎች እንዳሳየናችሁ ከንፈር ለከንፈር እርስ በርስ ሲሳሳሙ ነበረ። ሴቷ ያደረገችው እርቃን ብንል ማጋነን አይሆን፣ የሙሽራ ልብስ ነው። የውስጥ ልብሷን እስከሚያሳይ ድረስ ከጫፍ ድረስ ለብሳ ታይታለች። እሱ ብቻ አይደለም፣ በደንብ እንዲታይም ስታደርግ ነበር። ቪዲዮ እንደተከታተላችሁ ምንድነው ለማስተማር የታሰበው? ይሄ ነው ወይ ኢትዮጵያዊነት? እኛ ባህል፣ ትውፊት፣ ወግ፣ ስርዓት ያለን ምንም እንኳን አርቲስት ብትሆን ነን እንኳን ብትሉም እንዲህ አይነት ነገር ማድረግ አግባብነት የለውም። ነገ ከነገ ወዲያ እናንተን የሚመለከቱና እናንተን የሚያደንቁ አካላት እንዲህ ሆኖ እንዲመጡ ነው። ምንድነው ሐሳባቸው? ቢያንስ ሴት ኮንሽ ሙሽራ ኮንሽ የሚዜ ልብሶች አሉ፣ የሙሽራ ልብሶች አሉ፣ ስንት ውበት ያላቸው ነገሮች አሉ። ያንን ማድረግ አካልሽን መሸፈን ባልሽና አንቺ ብቻ ልታዩ የሚገባቸውን አካል ሚዲያ ላይ ወጥተሽ እንዲህ ማድረግ አግባብነት አለው? ጥያቄውን ላንቺም ለመሰሎቹም ነው ማደርሰው። ስለዚህ ተወዳጅ ቤተሰቦቻችን ይህን መረጃ በደንብ አድርጋችሁ አጋሩልኝ። በጣም በሚያሳዝን ሁኔታ አርቲስቶች በዚህ በምታዩት መልኩ እንደዚህ ተገላልጠው መሄድ በጣም የሚደብረውና ትንሽ ብትረጋጉ ደስ ይለኛል ያስባለሁ። አርቲስት ሲባል በድራማ ብቻ አይደለም፣ በጣም ብዙ ሰው ስለሚከተለው ሰው የሚያዩን ነገር መልካም ነገር ህፃናትም ሊከተሉ ስለሚችሉ ህፃናትን ሊመለከቱ ስለሚችሉ የምታደርጉትን ነገር ሰውን ያስተምራል በሚል ራሳችሁ ወሰናችሁን አቀዳችሁ ብታደርጉ ደስ ይለኛል። በዚህ መልኩ እንደዚህ ፓንት እስኪታይ ድረስ በጣም ይደብራል። ለእናትና ለአባታችሁ ክብር ከሌላችሁ፣ ለተመልካች ክብር ከሌላችሁ ምኑን አርቲስት ተባላችሁና ፕሊዝ ሰርጋችሁ ደስ ይላል፣ ፍቅራችሁ ደስ ይላል ምናምን፣ ግን ብዙ አትበጣጠሱ። በእናታችሁ ብጥስጥስ አትበሉ። ሰውን የሚያስተምር ነገር አድርጉ፣ ወይ ደግሞ ሶሻል ሚዲያ ላይ አትምጡ። እኔ አርቲስት ሲባል ሌላ ሀገር አርቲስት ሰው ያስተምራል፣ እናንተ ደግሞ በዚህ መልኩ ውርድ ዝቅጥ ብላችሁ ደግሞ ትውልድ ስታበላሹ ደግሞ ዝም የምንልበት ምክንያት የለንም። ዶክተሮች የስራ ማቆም አድማ በርካቶችን እየጎዳ መሆኑ ተሰምቷል። እንግዲህ በርካቶች እያለቀሱ በሶሻል ሚዲያ እያጋሩ ነው የሚገኙት። እናቴ አያቴ ልትሞት ነው ብላ አንድ ሴትም በጣም ሶሻል ሚዲያ ላይ በፌስቡክ በቲክቶክ ተለቆ እያለቀሰች ዶክተሮች ስራ አድማ አቁመዋል፣ ማን ነው የሚያክብልኝ እያለች እያለቀሰች የምትገኘው። ዶክተሮች ደግሞ በጭካኔ እንግዲህ ከተለያዩ ሆስፒታሎች ስራ አቁመዋል። በጣም በሚያሳዝን ሁኔታ መንግስትም ቶሎ የማይመለሱ ከሆነ ሊያግዳቸው እንደሚችልም እየተሰማ ነው የሚገኘው። እስቲ እቺን ሴት ሰምተናት ዶክተሩ ምን ምላሽ ሰጠ ቢለው አዳምጠን እንምጣ። እናቴ ስለ ማን ውስጥ ክፍል ውስጥ ነው ያለችው። ታማሚ ሆስፒታል ውስጥ በቂ የዶክተር ኃይል የለም። እንደገና ደግሞ 2 ቀን ሙሉ የሰሩ ዶክተሮች አሁን ሊወጡብኝ ነው። ጭንቀት ልሞት ነው። እባካችሁ እናቴ እንዳላጣት። እንግዲህ ይሄ እንዳይመጣ ነበረ ከ1 ወር ጀምሮ የኢትዮጵያ የሕክምና ባለሙያ ኑሮዬ ይሻሻል፣ የምጠይቀው ጥያቄ በአግባቡ ትርጉም ባለው መልኩ ይመለስልኝ እያለ በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ድምፁ ሲያሰማ የነበረው። እዚህ ጋር የምትመለከቷት እህታችን እንግዲህ እንደምትናገረው ከሆነ እናቷ በጽኑ ህሙማን ክፍል ተኝታ እየታከመች ነው። ባለፉት 2 ቀናት ግን ያለው የሐኪም ቁጥር እጅግ በጣም ቀንሷል። ይህ በመሆኑም ተጎጂ የሆነችው እንግዲህ በጽኑ ህሙማን ክፍል ያለችው እናቷ ናት። እቺ ሴት እናቷን ልታጣ እንደሆነ ነው በእንባ እየተናገረች ያለችው። ይሄ ጩኸት የሁሉም የኢትዮጵያዊ ህዝብ ጩኸት ነው መሆን ያለበት። የዚች እህታችን ጩኸት ብቻ አይደለም። እያንዳንዱ ሰው ታሞ በሆስፒታል የሚገኝ ሊያስታምም ሆስፒታል የተገኘ ወይም ደግሞ በጤና ቤቱም የተቀመጠ ሰው ቢሆን ለሕክምና ባለሙያ ጥብቅና መቆም አለበት የምንለው በዚህ ምክንያት ነው። እንግዲህ የስራ ማቆም አድማ ማለት ነው የዶክተሮች በርካቶችን እየጎዳ መሆኑ ታውቋል። እንግዲህ ዶክተሮች አንዳንዴ መናገር የምፈልገው ነገር አለ። እየሰራችሁን ብትጠይቁ ጥሩ ይመስለኛል። ምክንያቱም እዚህ ጋር ነፍስ የሚባል ነገር እየታጣ ነው ያለው። እናንተ ለወዳችሁ በምትጠይቁበት ጊዜ እዚህ ጋር ደግሞ ነፍስ የሚባል ነገር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስትሳደብ የምትውለው ሴት በልደተ ቃል የላይቭ ፕሮግራም ላይ ተገኝታ መዋረዷ ተሰምቷል። እቺ ሴት በርካቶችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እየተቸች ኦርቶዶክስን ዝቅ እያደረገች የራሷን እምነት ከፍ የምታደርግ እጅግ አደገኛ መርዝ የሆነች ሴት ነች። እንግዲህ ምንም ስለ እምነት የምታውቁ ነገር የለም፣ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጣም ነው የምትተቸው። ተመልከቱ ምን እንደም ማን የሰጠሽ? እኔ ኦርቶዶክስ ሰጠችሽ አላልኩም። ማን የሰጠሽ? አባቶች ናቸው። ማን የሰጠሽ? አባቶች አልኩ። ማን የሚባል አባት? ማስረጃ ስጭ። እንትን ምንድን ነው ስም መናገር አይጠበቅብኝ። ይጠበቅብሻል እንዴ? ማን ነው? እኛ ምክንያቱም ያመጣሽበት ቦታ ትክክል አይደለም ብለን ሞገትንሽ። ከየት ነው ያመጣሽው? ንገሪኝ። በቃ እሱን እንግዲህ የመጽሐፍ ቅዱስ ማህበርን ጠይቅ እና መጽሐፍ ቅዱስ ከየት እንዳመጣሽ ሳታውቂ ነው ኦርቶዶክስን ቀን ብሎ የምትሰድቢው?
ግን ለማውቃለሁ ከየት እንዳመጣው ግን እኔ እቀጣለሁ። አንቺ መጽሐፍ ቅዱሱ ከየት እንደመጣ ማን እንደሰጠሽ ካወቅሽ እኔ እቀጣለሁ። እዚህ ጋር ማን የሰጠሽ? ማን የሰጠሽ? አንቺ መጽሐፍ ቅዱስ ማን እንደሰጠሽ ካወቅሽ እኔ እቀጣለሁ። ንገሪኝ፣ ማን የሰጠሽ መጽሐፍ ቅዱስ? ከየት ያመጣሽ? ጋይስ ኦኬ። እቺ ልጅ አሁን ቀን ሙሉ ቤተክርስቲያንን ስትሰድ የምትውል ሰው ናት። ቀን ሙሉ ግን መጽሐፍ ቅዱስ መጨረሻ መረጃችን ስንሸጋገር ፖለቲከኛ ዘመድኩን በቀለ ማለት ነው በፈለጋ አትናቴዎስ ላይ ያወጣው ጽሁፍ በርካቶችን አናዷል፣ በርካቶችንም አስከፍቷል። ይህ ጽሁፍ እውነተኛ ትክክለኛ ነው ትክክለኛ አይደለም? እስቲ ስክሪንሻት አድርጌ አስቀምጬላችኋለሁ፣ አንብቡት። ምን ይላል? በመጨረሻም በዛሬው ርዕስ አንቀጼ ላይ ጠቆም አድርጌ ስሙን ሳልጠቀስ ያለፍኩት ይህንን ሰው ነው። ሰው መሳይ በሸንጎ እንዲዘገናል በማርያም አንተን አጀንዳ ማድረግ አልፈልግም፣ ግን ከቻልክ ተደበቅ። አንተና እንዳለ ቡድንን ራሱ በቻለ ቀንና ሜዳ እፋለማቸዋለሁ። እናት፣ ሚስት፣ እህት፣ ሴት ልጅ ያለው ከነዚህ ከቲክቶክ ጥም አንሳዎች ራሱን ያልቅ። የሾማቸውም የወከላቸውን ቤተክርስቲያን የለችም። እነዚህ ድህነት ቤቷን የሰራችባቸው ሴት ልጅን እንደ ዕቃ እንደ ሸቀጥ የሚቆጥሩ ክህነታቸውን የሚዘገንን ርኩሰት ያቆሸሹ መቅደሱ ላይ በድፍረት በመግባት ነውራቸውና በቪዲዮ የማያውቁባቸው ሰዎች እምነታቸውን እንዲጥሉ የሚያደርጉ ከጥቅሴ ፓስተር ጴንጤ ጋር የሚከራከሩ መስለው መስኪኑን የአረብና የአውሮፓም የአሜሪካም የካናዳም ሴት ይቀጥላል ማለት ነው። እጅግ በጣም በሚያስገርም ሁኔታ ዘመድኩን በቴሌግራም ፔጁ ላይ ማለት ነው ይህንን ጽሁፍ አስቀምጧል ማለት ነው። ከዚህ በፊት ዘመድኩን ከአክሊል ጋር መጣላቱ የሚታወቅ ነው። ይሄ ነገር እውነት ነው እውነት አይደለም፣ እኔ ሰው ላይ አልፈርድም፣ ማንም ላይ አልፈርድም። ምክንያቱም ሁሉም ሰው ጻድቅ ስላልሆነ እኔም ጻድቅ ስላልሆንኩ፣ ስለዚህ ሰው ላይ አልፈርድም። ቴሌግራም ፔጁ ላይ አስቀምጧል። ስክሪንሻት አድርጌ ይሄው አንብቡት፣ ሁላችሁም አንብቡት፣ ሁላችሁ እኔ አልፈርድም።